የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የሁለተኛ ዙር ጨዋታ በጁሴፔ ሜአዛ ስታዲየም ዛሬ ይደረጋል። ኢንተር ሚላንን ከባርሴሎና የሚያገናኘው ጨዋታ ከፍተኛ ጉጉት የሚጠበቅ ነው። እርስ በርስ እነዚህ ቡድኖች ከዚህ በፊት ያላቸውን ግንኙነት ጨምሮ በዘንድሮም የመጀመሪያው ዙር ያለፈው ሳምንት መርሃ ግብር ላይ የነበረው ጨዋታም ብዙዎች እንዲወዱት እንዲያደንቁት አድርጓል። 3-3 የተጠናቀቀው ጨዋታ በሁሉም ረገድ ሁሉንም ያሟላ ፉክክር ድንቅ ፍሰት የነበረበትም ነበር። እናም የሁለተኛው ዙር መርሃ ግብርም ይጠበቃል። ለፍጻሜው ማን ይደርሳል የሚለውን ምላሽ የሚሰጥ ምሽት ነው የዛሬ ምሽቱ ጨዋታ። ለ18ኛ ጊዜ በአውሮፓ መድረክ የሚገናኙበት ነው ኢንተር ሚላንና ባርሴሎና። ከዚህ በፊት በዚህ መድረክ ላይ በግማሽ ፍጻሜው ብዙ ጊዜ የተገናኙ ክለቦች እነማን ናቸው የሚለውን ከተመለከትን ባየር ሙኒክ ከሪያል ማድሪድ 28 ጊዜ፣ ዩቬንቱስ ከሪያል ማድሪድ 21 ጊዜ፣ ኢንተር ሚላን ከሪያል ማድሪድ 19 ጊዜ የተገናኙባቸው መርሃ ግብሮች ብዙ ቁጥርን የያዙ ናቸው። ከዛ በመቀጠል እንግዲህ ኢንተር ሚላን ከባርሴሎና ዛሬ ለ18ኛ ጊዜ የሚገናኙበት የአውሮፓ መድረክ ጨዋታ ነው። ያለፉት ሁለት የነዚህ ክለቦች ጨዋታዎች ደግሞ በአስገራሚ ሁኔታ 3-3 የተጠናቀቁ ናቸው። ጥቅምት 2022 ላይ 3-3 እንዲሁም ደግሞ በዚሁም ዙር የመጀመሪያው ጨዋታ ላይ 3-3 የተለያዩ ክለቦች ናቸው። ባርሴሎና ከሜዳ ውጭ ከኢንተር ጋር ካደረጋቸው 6 ጨዋታዎች ማሸነፍ የቻለው በአንዱ ነው። በዘንድሮ የውድድር ዓመት የሃንስ ፍሊኩ ቡድን ባርሴሎና በላሊጋውም ድንቅ ግስጋሴን እያደረገ ይገኛል። የኮፓ ዲለሪ ዋንጫን ተቀናቃኙ ሪያል ማድሪድን አሸንፎ ወስዷል። አሁን እንግዲህ የሃንስ ፍሊክ ቀጣይ ላለባቸው የወሳኝ ጨዋታዎችን በተመለከተ ሀሳባቸውን አጋርተዋል። አሁን ቡድናችን ጥሩ ምዕራፍ ላይ ይገኛል፣ ነገር ግን ባለቁ ጊዜያት ወይም ሊጠናቀቁ በተቃረቡ መንገዶች ላይም ዋንጫ ማጣት እንዳለ አንረሳውም የሚል ሀሳባቸውን ሰጥተዋል። በጥንቃቄ የሚያደርጉት ጨዋታ እንደሆነ፣ በማሸነፍ ረገድ ግን ቡድናቸው በጣም ጥሩ ቅርጽ ላይ እንደሚገኝ አስተያየታቸውን አጋርተዋል። 3-3 የተጠናቀቀውን ጨዋታ ጨምሮ በአውሮፓ ቻምፒየንስ ሊግ 3 የግማሽ ፍጻሜ ጨዋታዎች ናቸው 10 እና ከዛ በላይ ጎሎች በድምር ውጤት ተቆጥሮባቸው የተጠናቀቁ። እነዚህ ጨዋታዎች እንግዲህ ዩቬንቱስ ሞናኮን 6-4 የረታበት የ1997-98 የውድድር ዓመት አንደኛው ነው። ሊቨርፑል ከሮማ በ7-6 የተጠናቀቀው የ2017-18 የውድድር ዓመት ነው። ሪያል ማድሪድ ከማንቸስተር ሲቲ 6-5 የተጠናቀቀው የ2021-22 የውድድር ዓመት። እነዚህ 3 የግማሽ ፍጻሜ መርሃ ግብሮች 10 እና ከዚያ በላይ ጎሎች የተቆጠረባቸው ናቸው። ዛሬ ምሽት የሚደረገው ይህ ጨዋታ ደግሞ ምን ያህል ጎል ሊያስመለክተን ይችላል የሚለው በዚህ ረገድ እንዲጠበቅ አድርጎታል። ኢንተር ሚላን ለ3ኛ ጊዜ ለፍጻሜ ለማለፍ የሚገባበት መርሃ ግብር ሲሆን ባርሴሎና ደግሞ ለ6ኛ ጊዜ ለፍጻሜ ለመብቃት የሚገባበት ነው የዛሬ ምሽቱ ጨዋታ። በዚህ የውድድር ዓመት እንግዲህ ባርሴሎና ብዙ ጎሎች ካስቆጠሩለት ተጫዋቾች መካከል አንደኛው ሮበርት ሌዋንዶቭስኪ ነው። ይህ ተጫዋች በጉዳት ምክንያት የመጀመሪያው ጨዋታ ላይ አልነበረም። በኮፓ ዲላሬ የፍጻሜ መርሃ ግብር ላይም አልነበረም። ባርሴሎና ሴልታ ቪጎን በረታበት የላሊጋው መርሃ ግብር ላይ ነበር ጉዳት ያጋጠመው። እናም ከዛ በኋላ በተደረጉ 2 ጨዋታዎች ላይ አልነበረም። ዛሬ ምሽት በሚደረገው ጨዋታ ላይ ግን ተጠባባቂ ሆኖ እንደሚጀምር አሰልጣኝ ሃንስ ፍሊክ ተናግረዋል። ከተጫዋቹ ጋር ስለመነጋገራቸውም አስተያየታቸውን አጋርተዋል። የ36 ዓመቱ አጥቂ 40 ጎሎችን አስቆጥሯል በውድድር ዓመቱ ለካታሎኑ ክለብ። እናም ወሳኝ ከሚባሉ የክለቡ ተጫዋቾች መካከል አንደኛው ነው። አሰልጣኝ ሃንስ ፍሊክ ሮበርት ሌዋንዶቭስኪን በምንፈልገው ሰዓት እንጠቀምበታለን የሚል ሀሳባቸውን አጋርተዋል። የዛሬ ምሽቱ ጨዋታ ላይ ግን ተጠባባቂ ሆኖ እንደሚጀምርም ሀሳባቸውን ገልጸዋል። የመጀመሪያው ጨዋታ ላይም ለምን እንዳላሰለፉት ማብራሪያቸውን ሰጥተዋል። በጥሩ አቋም ላይ እንዲገኝና እሱ ላይ አላስፈላጊ መስዋዕትነት መክፈል ስላልፈለግን ነው የሚል ሀሳባቸውን አጋርተዋል። የምሽቱ ጨዋታ ላይ ጁልስ ኮንዴ እና እንዲሁም ደግሞ ባልዴ እንደማይሰለፉ ሀሳባቸውን በሰጡበት ጋዜጣዊ መግለጫ ላይ አሰልጣኝ ሃንስ ፍሊክ ተናግረዋል። ከዚሁ ከቻምፒየንስ ሊጉ ጋር በተገናኘ ግን በሰፊው ማብራሪያ የሰጡበት ጉዳይ የግብ ጠባቂያቸውን ጉዳይ ነው። የወቸሸዝኒንና እንዲሁም ቴርስቴገን በእርግጥም በአውሮፓ ቻምፒየንስ ሊግ ስላልተመዘገበ አይሰለፍም። በላሊጋውም የሚኖረው ቦታ ውስን ሊሆን እንደሚችል ከትላንት በስቲያ በነበራቸው መግለጫ ላይ ሀሳባቸውን ሲያጋሩ ነበረ። ትላንትናም ከቻምፒየንስ ሊጉ ጋር በተገናኘ በቀረበላቸው ጥያቄ ዙሪያ ሃንስ ፍሊክ ሀሳባቸውን ሲያጋሩ ይህንን ጉዳይ በአጽንኦት ተናግረዋል። ኢንተር በ15 የቻምፒየንስ ሊግ ጨዋታዎች ላይ በሜዳው አልተሸነፈም። በ12ቱ አሸንፎ በ3ቱ አቻ ተለያይቷል። ኢንተር ሚላን በሜዳቸው ጠንካራ ከሆኑ ቡድኖች መካከል አንደኛው ነው። እናም
ዛሬ ይሄንን በተመለከተ አሰልጣኝ ሲሞኔ ኢንዛጊ ሀሳባቸውን አጋርተዋል። ከሜዳ ጥቅማችን አንፃር የቻልነውን ሁሉ እናደርጋለን ብዬ አስባለሁኝ። ነገር ግን ተጋጣሚያችን ባርሰሎና ቀላል እንዳልሆነ ሁላችንም ጠንቅቀን እናውቃለን ሲሉ ሀሳባቸውን አጋርተዋል። እንግዲህ ከዚህ ከውድድሩ ጋር በተገናኘ በቻምፒየንስ ሊጉን ባርሰሎና ጥሩ የውድድር ዓመትን እያሳለፈ እንደሆነ አምናለሁኝ። እኛም ጥሩ ነን። ነገር ግን በተቻለ መጠን ጥሩ እግር ኳስን የሚጫወቱ ቡድኖች የሚያደርጉት ጨዋታ እንደመሆኑ መጠን የምትጠብቁት ነገር በተወሰነ መልኩ በተቃራኒው ሊሆን እንደሚችል ይሰማኛል የሚል ግምታቸውን አስፍረዋል። ሲሞኔ ኢንዛጊ በጣሊያን ሴሪያ ከናፖሊ ጋር በተገናኘ ያላቸውን ፉክክር መነሻ አድርገው በአውሮፓ ቻምፒየንስ ሊግስ ምን አይነት ምሽት ልናሳልፍ እንደምንችል አላውቅም የሚል ምላሻቸውን አጋርተዋል። ያና ይሄ ፍጹም የተለያየ ውድድር እንደሆነ አምናለሁኝ። በአቋም ደረጃ ግን ቡድናችን ከየትኛውም ቡድን ጋር ቢጫወት በጥሩ ሁኔታ ማሸነፍ የሚችልበት እድል እንዳለ ግን ይሰማኛል ሲሉ ተናግረዋል። ራፊና በ20 የቻምፒየንስ ሊግ ጎሎች ላይ በዚህ የውድድር ዓመት ተሳትፎን አድርጓል። 12 ጎሎችን አስቆጥሮ 8 ለጎል የሚሆኑ ኳሶችን አቀብለዋል። ክርስቲያኖ ሮናልዶ ነው እንዲህ ያሉ ነገሮችን ከዚህ በፊት ማድረግ የቻለው። በ2013-14 17 ጎሎችን አስቆጥሮ 4ቱን በማቀበል ከፍ ያለ ቁጥር አለው። በተለይ በማቀበሉ ረገድ ራፊና ዘንድሮ ለባርሰሎና ግልጋሎት እየሰጡ ከሚገኙ ተጫዋቾች መካከል በከፍተኛ ደረጃ የሚጠራ ነው። ሌላኛው የባርሰሎና ተጫዋች ላሚን ያማል ነው። የመጀመሪያው መርሃ ግብር ላይ ማለትም 3-3 የተጠናቀቀው የግማሽ ፍጻሜ ጨዋታ ላይ ብዙዎች አድናቆታቸውን የቸሩት በእንቅስቃሴም ድንቅ የነበረው ላሚን ያማል ዛሬም ኢንተር ሚላኖች ሊጠነቀቁት የሚገባ ተጫዋች እንደሆነ አስተያየት እየተሰጠ ይገኛል። በዚህ የወጣት እድሜ ወይም ገና ብዙ መስራት በሚችልበት እድሜው ላይ የሚሰራቸው ስራዎች የማይታመን ነው የሚለውን ሀሳብ ሃንስ ፍሊክም ይጋራሉ። በውድድር አመቱ በቻምፒየንስ ሊጉ 5 ጎሎች አሉት። በአጠቃላይ ደግሞ 44 ሙከራዎችን በዚህ ውድድር ላይ አድርጓል። 19ኙ ኢላማቸውን የጠበቁ ነበሩ ላሚን ያማል። እናም በወጣት እድሜው ይህንን ማድረግ የቻለ ተጫዋች ነው በሚል አድናቆት እየተቸረ ነው። ሌላው ግን የባርሰሎና ተጠባቂው ተጫዋች ፔድሪ ነው። ፔድሪ 721 የተሳኩ ኳሶችን ወይም ቅብብሎችን ማድረግ የቻለ ተጫዋች ነው። በስፔን የአማካይ ስፍራ ተጫዋች ሆኖ በዚህ ደረጃ መቀባበል ወይም የተሳኩ ቅብብሎችን ማድረግ ከቻሉ ጥቂት ተጫዋቾች መካከል አንደኛ ሆኗል። በአውሮፓ ቻምፒየንስ ሊግ ሰርጂዮ ቡስኬት በ2018-19 ይህንን አድርጓል። 903 የተሳኩ ቅብብሎችን አድርጓል ሰርጂዮ ቡስኬት። እናም ከሱ በመቀጠል ፔድሪ ይሄኛውን ቁጥር ይዟል። ዛሬ ምሽትም በጥሩ ሁኔታ ይንቀሳቀሳሉ ወይም የተሻለ ግልጋሎትን ይሰጣሉ ከሚባሉ ተጫዋቾች መካከል አንደኛው ነው። ሌላኛው ዜናችን ከአውሮፓ ቻምፒየንስ ሊግ ወጣ ብለን የትሬንት አሌክሳንደር አርኖልድን ጉዳይ ነው የምናገኘው። የቀዮቹ ተጫዋች በውድድር ዓመቱ መጨረሻ ከሊቨርፑል የመለያየቱ ነገር እርግጥ መሆኑ ትላንትና ይፋ ተደርጓል። በጥር የዝውውር መስኮት ላይ ከሪያል ማድሪድ ጋር በስፋት ስሙ ሲነሳ ነበረ። ከዛም በፊት በክረምቱ የዝውውር መስኮት ላይ በተወሰነ መልኩ አርኖልድ ከሊቨርፑል ሊለያይ እንደሚችልና ነጮቹ ሊቀላቀል እንደሚችል ሀሳቦች ሲሰጡ ቆይተዋል። እሱም ዝምታን መርጧል። የሊቨርፑል 3 ተጫዋቾች በሰኔ ወር ላይ ውላቸው እንደሚጠናቀቅ መገለጹን ተከትሎ ከነዛ ተጫዋቾች አንዱ የሆነው አርኖልድም በተመሳሳይ ቆይታው ምን ሊሆን ይችላል የሚለው እንዲጠበቅ አድርጎ ነበር። መሐመድ ሳላና ቨርጂል ቫን ዳይክ ከወራት በፊት ውላቸውን አራዝመዋል። አርኖልድ ግን ከዛ ውል ማራዘም ውጭ ሆኗል። ያ ደግሞ የበለጠ የመልቀቁን ነገር እርግጥ እንዲሆን አድርጎት ነበረ። ትላንትና ግን ተጫዋቹም የስንብት መልእክቱን በማህበራዊ ድረገጽ ላይ አጋርቷል። ክለቡም በይፋ ስለሰጠው ግልጋሎት አመስግኖታል። በሰኔ መጨረሻ ውሉ የሚጠናቀቀው የ26 ዓመቱ ተጫዋች ከሪያል ማድሪድ ጋር ስሙ ሲነሳ ቆይቶ ትላንትና ግን እሱም ክለቡም ይፋ ባረጉት መልኩ ከቀዮቹ የመለያየቱ ነገር እርግጥ ሆኗል። ከባድ ውሳኔ ነው ብሏል። እንዲህ ያለውን ውሳኔ መወሰን ለኔ ቀላል አልነበረም ብሏል። የ3 ደቂቃ መልእክቱን ባጋራበት ሀሳቡ ላይ አርኖልድ ከ6 ዓመቱ ጀምሮ በሊቨርፑል አካዳሚ የተጫወተ ተጫዋች ነው። 20 ዓመታትን በዚህ ቤት ቆይቻለሁ ይላል። ሊቨርፑልን ሲገልጸው ሁሉ ነገር ለኔ እንደ ቤተሰብ ያህል ነው። ነገር ግን አዳዲስ ፈተናዎችን አዳዲስ ነገሮችን ማየት መቻል አለብኝ ብዬ ነው ይህንን ውሳኔ ያሳለፍኩት ሲልም አስተያየቱን ይሰጣል። አርኖልድ ከውሳኔው በፊት ግን ነገሮች ለሱ ቀላል እንዳልነበሩ ሰዎች እንደሚናገሩት ይህንን ክለብ መልቀቅ ቀላል አልነበረም። እዚህ ቦታ ላይ መገኘት ይህንን መወሰን ለኔ በጣም ከባድ ነበረ ሲል ሀሳቡን ገልጿል። ይህ ተጫዋች 352 ጨዋታዎችን ለቀዮቹ አድርጓል። 8 ትልልቅ ዋንጫዎችን አሳክቷል። የዘንድሮውን የእንግሊዝ ፕሪሚየር ሊግን ጨምሮ 2
ፕሪሚየር ሊጉን የዘንድሮን ጨምሮ 2 የፕሪሚየር ሊግ ዋንጫዎችን አሳክቷል። የአውሮፓ ቻምፒየንስ ሊግ፣ የፊፋ የዓለም ክለቦች ዋንጫን እንዲሁም ሌሎች ክብሮችን ጨምሮ 8 ትልልቅ ዋንጫዎችን ከሊቨርፑል ጋር ማሳካት የቻለ ተጫዋች ነው። በተከላካይ ደረጃ ወይም ተከላካይ ሆኖ ብዙ ለጎል የሚሆኑ ኳሶችን በማቀበልም የሱን ያህል የሚስተካከል ተጫዋች የለም። 64 ለጎል የሚሆኑ ኳሶችን ያቀበለ የተከላካይ መስመር ተጫዋች ነው። ይሄ ደግሞ ከፍተኛ ያደርገዋል አርሎንድን። እናም ከዚህ ተጫዋች መልቀቅ ጋር በተገናኘ የቀድሞ የአሁንም የሊቨርፑል ተጫዋቾች አስተያየታቸውን እያጋሩ ይገኛሉ። 3 ተጫዋቾች በተመሳሳይ ገለጻ በተመሳሳይ መልኩ አርሎንድን ገልጸውታል። ከርቲስ ጆንስ፣ ጋክፖና አንዲ ሮበርትሰን ስለ አርሎንድ በሰጡት አስተያየት ላይ ሁሉም ትልቅ ተጫዋች፣ ደስ የሚል ተጫዋች የሚል አገላለጽን ተጠቅመዋል። ሃርቬ ኤልዌይት በጣም የቅርብ ጓደኛው ነው። በዚህ የውድድር ዓመት በአርነ ስሎት የመጫወት እድል ካልተሰጣቸው ተጫዋቾች መካከል አንደኛው ሃርቬ ኤልዌይት ነው። በአንድ ጨዋታ ላይ ነው በውድድር ዓመቱ መሰለፍ የቻለው። እናም በከባዱ ጊዜ ላይ አብሮኝ የነበረ ተጫዋች ሲል ይገልጸዋል አርሎንድን። ከሊቨርፑል ጋር ያለው ቆይታ ጥያቄ ምልክት ውስጥ የገባው ሃርቬ ኤልዌይት ከአርሎንድ መልቀቅ ጋር በተገናኘ የበለጠ የመውጣቱ ነገር እርግጥ ሊሆን ይችላል የሚሉ ነገሮች ሀሳቦች እንዲሰጡ አድርጓል። እሱ ግን ትኩረቱን የአርሎንድ መልቀቅ ላይ አድርጎ ወንድሜ ነው ብዬ መናገር እችላለሁ የሚል ሀሳቡን ገልጿል። መሐመድ ሳላ የተለየ ጓደኝነት እንደነበራቸው ተናግሯል። አብሬ ስለተጫወትኩ እጅግ በጣም ደስተኛ ነኝ፣ መልካሙን ሁሉ እመኝልሃለሁ ብሎታል። የቀድሞ የሊቨርፑል ተጫዋች አሁን የእግር ኳስ ትንተና ላይ እየሰራ የሚገኘው ጂሚ ካራገር 737 ጨዋታዎችን በሊቨርፑል ማሊያ ያደረገ ነው። እዚህ ክለብ ላይ ተጫውቶ ማሳለፍ ትልቅ ታሪክ እንደሆነ አምናለሁኝ። በአርሎንድ መልቀቅ ግን እጅግ በጣም አዝኛለሁ ሲል ሀሳቡን ገልጿል። እርግጥ በተጫዋቹ ቦታ ሆኖ ላሰበ ሰው አዲስ ነገር መፈለጉ አያስገርምም ይላል ካራገር። ነገር ግን እውነቱን ንገረኝ ካላችሁኝ በጣም ተበሳጭቻለሁ። የሱን አይነት ተጫዋች ሊቨርፑል ማጣቱን መቀበል አልችልም ሲል ሀሳቡን ገልጿል። ደጋፊዎች አርሎንድ ላይ ለምን ስሜታቸው ሊያዝን እንደሚችል ይገባኛል ብለዋል። የተወሰኑ አይደሉም፣ በጣም ብዙ ደጋፊዎች በአርሎንድ መልቀቅ እንደሚከፉ አምናለሁ ሲል ተናግሯል። ከደጋፊዎቹ ጋር ግን በተገናኘ የሚለቀው ትሬንት አሌክሳንደር አርሎንድም ስሜቱን አጋርቷል። የደጋፊዎቹን ስሜት ጠንቅቄ እረዳለሁ፣ ለምን ሊቃወሙኝ እንደሚችሉም ይገባኛል፣ ግማሾቹ ደግሞ መልካሙን ተመኝተው እንደሚሸኙኝ ማስባለሁ ሲል ሀሳቡን ገልጿል። ካራገር ግን ከዚህ በተለየ መልኩ ደጋፊዎቹ እጅግ በጣም ማዘናቸው ላይ አትኩሮ ሀሳቡን ገልጿል። የትኛውም ተጫዋች ካደገበት ክለብ በዚህ መልኩ መልቀቁ ተገቢ ነው ብዬ አላስብም የሚል ሀሳቡን ሰጥቷል። የካርሎ አንቸሎቲን ጉዳይ ነው በተከታይነት የምናነሳው። የ65 ዓመቱ አሰልጣኝ በውድድር ዓመቱ መጨረሻ ከሪያል ማድሪድ ጋር ለመለያየት ስለ መቃረባቸው ተዘግቧል። ትናንትና ከክለቡ ጋር በአንዳንድ ጉዳዮች ላይ ከስምምነት ላይ ስለመድረሳቸው ዘገባዎች አመላክተዋል። እስከ 2026 በሪያል ማድሪድ የሚያቆይ የውል ስምምነት አላቸው ካርሎ አንቸሎቲ። በውድድር ዓመቱ መጨረሻ ግን ከሪያል ማድሪድ ለመለያየት ስለ መስማማታቸው ተዘግቧል። በዚህ ስምምነት ውስጥ ግን ቀሪ ያላቸውን ክፍያ ክለቡ እንደሚከፍላቸውም ጭምር ዘገባው አትቷል። በቀጣይ የብራዚል ብሔራዊ ቡድንን ሊረከቡ እንደሚችሉ በስፋት ሲገለጽ ነበረ። ትላንትናም የመልቀቃቸው ስምምነት ይፋ ሲደረግም ይሄ ጉዳይ አብሮ ተነስቷል። የብራዚል እግር ኳስ ፌዴሬሽን ብራዚል በዓለም ዋንጫ ማጣሪያ ሰኔ ወር ላይ ከኤኳዶርና ፓራጓይ ጋር ጨዋታ አላት። ለዛ ጨዋታ ደግሞ ካርሎ አንቸሎቲን ቶሎ መቅጠር ትፈልጋለች የሚሉ ሀሳቦችን በስፋት መሰጠት ጀምረዋል። እና ካርሎ አንቸሎቲ ከሪያል ማድሪድ ጋር የመልቀቃቸው ዜና በስፋት እየተገለጸ ይገኛል። የአውሮፓ ቻምፒየንስ ሊግ ላይ ዘንድሮ ብዙ መጓዝ አልቻሉም። በአርሰናል ተሸንፈው ወጥተዋል። በላሊጋው ባርሴሎና አሁን የደረጃ ሰንጠረዡን እየመራ ይገኛል። በኮፓ ዲላሬ በፍጻሜው ተሸንፈዋል። ይህንን ጨምሮ ሌሎች ምክንያቶችም ተዘርዝረው የ65 ዓመቱ አሰልጣኝ ካርሎ አንቸሎቲ በሳንቲያጎ በርናባው ያላቸው ቆይታ ሊጠናቀቅ እንደሚችል ትላንትና ተገልጿል። አሰልጣኙም ከክለቡ ኃላፊዎች ጋር በዚህ ጉዳይ ላይ ከስምምነት ላይ ስለመድረሳቸው ነው እየተገለጸ የሚገኘው።